የአሜሪካው ፕሬዝዳንት ዶናልድ ትራምፕ 15 ነጥቦች የያዘ ዕቅድ ለኢራን መላካቸው ተሰማ። ኢራን በበኩሏ ጦርነቱ የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታ ሲሟሉ ብቻ ነው ብላለች። ዛሬ በዓለም አቀፍ መገናኛ ብዙሃን ትልቅ መነጋገሪያ ሆኖ ያመሸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነት እንዲያበቃ 15 ነጥቦች የያዘ ዕቅድ ለኢራን መላካቸው ነው። የስምምነት ነጥቦች ይፋ አልወጡም ቢባልም ቻናል 12 የተባለው የእስራኤል የቴሌቪዥን ጣቢያ ግን በትራምፕ ዕቅድ ውስጥ የተካተቱ ናቸው ያላቸውን የሚከተሉትን አስቀምጧል። በኢራን ውስጥ የሚከናወኑ የኒውክሌር መርሃ ግብሮች ግልጽና ዓለም አቀፍ ቁጥጥር እንዲደረግባቸው፣ ኢራን በቀጠናው ያሉ ታጣቂ ቡድኖች መርዳትና ማስጠንቀቅ እንድታቆም፣ የተከማቹ የኒውክሌር ቁሶችን ሙሉ በሙሉ እንድታወድም፣ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ፈጽሞ ላለመሞከር ቃል እንድትገባ፣ ምንም አይነት የኒውክሌር ቁስ በኢራን ውስጥ እንዳይዳብር፣ የዳበሩትም ለዓለም አቀፍ ተቋም እንዲሰጡ፣ የሆርሙዝ ወሽመጥ ክፍት እንዲሆንና ነፃ የባህር ቀጠና እንዲደረግ ማድረግ ነው። የኢራን ሚሳይል መጠንና በሚደርስበት ርቀት ውስጥ ውስን እንዲሆን፣ ራስን ለመከላከል ብቻ እንዲውልም ብለዋል። በዚህ ዕቅድ ውስጥ ኢራን የሚከተሉትን ድጋፎች ከስምምነቱ የምታገኝም ይሆናል። ኢራን ቡሼሄር ውስጥ ለኤሌክትሪክ ማመንጫ የምታገኘው የኒውክሌር ግንባታ አሜሪካ ድጋፍ ታደርጋለች ብለዋል። በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱ ይደረጋሉ። አዲስ ልጣሉ የሚችሉ ማዕቀቦች ይቀየራሉ። በተጨማሪም በሁለቱ ወገኖች መካከል ድርድር የሚደረግ ጊዜ ለ1 ወር የሚቆይ የተኩስ አቁም ስምምነት ይኖራል። ነገር ግን ከዋይት ሀውስ እስካሁን ምንም አይነት ዝርዝር ሆነ ማረጋገጫ አልተሰጠም። ይህ በእንዲህ እንዳለ ግን ኢራን ምላሽ ሰጥታለች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበው የድርድር ዕቅድ ውድቅ አድርጋለች። ኢራን ጦርነቱ የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታዎች ሲሟሉ ነውም ብላለች። ኢራን መሟላት አለበት ያለቻቸው የሚከተሉት ቅድመ ሁኔታዎችን ነው። በጠላት የሚፈጸመው ወረራና ግድያ ሙሉ ለሙሉ እንዲቆም፣ ጦርነቱ በድጋሜ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፍጠር፣ የተረጋገጠና በግልጽ የሚታወቅ በጦርነቱ ለደረሰው ጉዳትና ካሳ መክፈል፣ በቀጠናው ባሉ ቡድኖች ላይ የተከፈቱ ሁሉም ጦርነቶች እንዲቆሙ ማድረግ፣ ኢራን በሆርሙዝ ሰርጥ ላይ ያላት መብትና ሉዓላዊነት ዓለም አቀፍ እውቅና መስጠት። የኢራን ባለስልጣናት እስካሁን ድርድር የሚባል ነገር አለመጀመሩንም በዚሁ አሳውቀዋል። ይህ መረጃ ባለቤትነቱ የቢቢሲ ነው።